የተወደዳችሁና የተከበራችሁ የቋንቋ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያል ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛያል። እንደተለመደው ዝግጅታችን ወደ እናንተ ማድረሳችን ቀጥሏል። በዛሬው ዕለት ደግሞ ወደ እናንተ ልናደርስ ያዘጋጀነው ዝግጅት የአማርኛ ሆሄያት ወይም ፊደላትን ሲሆን እያንዳንዱን ሆሄ ከመጀመሪያው እስከ መጨረሻው ደጋግመን በመቁጠር ድምፁን፣ ቅርጹን እንድለየው የሚያስችለን ነው ቪዲዮ። ስለዚህ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት የእያንዳንዱን ሆሄ ድምፁን፣ ቅርጹን ታውቁታላችሁ ማለት ነው። የሆሄውን ድምፅ ቅርጽ አወቅን ማለት ደግሞ አማርኛን በቀላሉ ማንበብና መጻፍ እንችላለን ማለት ነው። ስለዚህ በቀጥታ ወደ ዝግጅቱ ሲሄድ እያንዳንዱን ሆሄ ከግራ ወደ ቀኝ ከቀኝ ወደ ግራ በማድረግ ደጋግሜ እቆጥረዋለሁ። ከርሰሩን ተከትላችሁ በደንብ ተከታተሉ። እሺ፣ የዛሬው ዝግጅቴ ደግሞ የመጀመሪያው ላይ ያለው ይሄ ዠ ይሄ ነው። ደጋግሜ እቆጥረዋለሁ። ተከታተሉ። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። ወደ ኋላ እመለሳለሁ። ወደ ኋላ ማለት ከሰባተኛው ወደ አንደኛው ማለት ነው። ወደ ኋላ ስመለስ ዦ፣ ዥ፣ ዤ፣ ዣ፣ ዢ፣ ዡ፣ ዠ። አሁን ደግሞ በድጋሚ ከመጀመሪያው ወደ መጨረሻው ወይም ደግሞ ከአንደኛው ወደ ሰባተኛው ሲሄድ ከግራ ወደ ቀኝ ማለት ነው። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። እሺ፣ ቀጥሎ ያለው ደግሞ ይሄኛው ደግሞ ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ወደ ኋላ እመለሳለሁ። ወደ ኋላ ስመለስ ደግሞ ከመጨረሻው ወደ መጀመሪያው ማለት ነው። ዶ፣ ድ፣ ዴ፣ ዳ፣ ዲ፣ ዱ፣ ደ። እሺ፣ በድጋሜ ከመጀመሪያው ወደ መጨረሻው ስሄድ ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ።
ቀጥሎ ያለው ይሄኛው ደግሞ ይሄ ጀ ጁ ጂ ጃ ጄ ጅ ጆ ወደ ኋላ እመለሳለሁ። ማለቴ ከሰባተኛው ወደ አንደኛው ማለት ነው። ወደ ኋላ ስመለስ ጆ ጂ ጄ ጃ ጂ ጁ ጀ። እሺ አሁን ደግሞ በድጋሚ ከመጀመሪያው ወደ መጨረሻው ስሄድ ጀ ጁ ጂ ጃ ጄ ጅ ጆ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄ ገ ጉ ጊ ጋ ጌ ግ ጎ። እሺ አሁን ደግሞ በድጋሜ ከሰባተኛው ወደ አንደኛው ወይም ደግሞ ወደ ኋላ ስመለስ ጎ ግ ጌ ጋ ጊ ጉ ገ። እሺ በድጋሜ ከመጀመሪያው ወደ መጨረሻው ወይም ደግሞ ከአንደኛው ወደ ሰባተኛው ከግራ ወደ ቀኝ ስሄድ ገ ጉ ጊ ጋ ጌ ግ ጎ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄ ጠ ጡ ጢ ጣ ጤ ጥ ጦ። ወደ ኋላ እመለሳለሁ ወይም ደግሞ ከሰባተኛው ወደ አንደኛው ማለት ነው። ወደ ኋላ ስመለስ ጦ ጥ ጤ ጣ ጢ ጡ ጠ። በድጋሜ ከመጀመሪያው ወደ መጨረሻው ስሄድ ማለትም ከግራ ወደ ቀኝ ስሄድ ማለት ነው። ጠ ጡ ጢ ጣ ጤ ጥ ጦ። እሺ ቀጥሎ ያለው ይሄ ደግሞ ጨ ጩ ጪ ጫ ጬ
ጮ ወደኋላ እመለሳለሁ። ወደኋላ ማለት ከሰባተኛው ወደ አንደኛው ማለት ነው። ወደኋላ ስመለስ ጮ ጭ ጬ ጫ ጪ ጩ ጨ በድጋሜ ከመጀመሪያው ወደ መጨረሻው ስሄድ ወይም ደግሞ ከግራ ወደ ቀኝ ማለት ነው። ከግራ ወደ ቀኝ ጨ ጩ ጪ ጫ ጬ ጭ ጮ ቀጥሎ ያለኛው ደግሞ ይሄኛው ጰ ጱ ጲ ጳ ጴ ጵ ጶ እሺ ወደኋላ ስመለስ ከሰባተኛው ወደ አንደኛው ወደኋላ ስመለስ ደግሞ ጶ ጵ ጴ ጳ ጲ ጱ ጰ በድጋሜ ከመጀመሪያው ወደ መጨረሻው ስሄድ ወይም ደግሞ ከግራ ወደ ቀኝ ስሄድ በድጋሜ ጰ ጱ ጲ ጳ ጴ ጵ ጶ እሺ ቀጥሎ ያለውኛው ደግሞ ይሄ ደግሞ ጸ ጹ ጺ ጻ ጼ ጽ ጾ ወደ ኋላ እመለሳለሁ ወይም ደግሞ ከመጨረሻው ወደ መጀመሪያው ማለት ነው። ከሰባተኛው ወደ አንደኛው ወደ ኋላ ስመለስ ጾ ጽ ጼ ጻ ጺ ጹ ጸ በድጋሜ ከመጀመሪያው ወደ መጨረሻው ወይም ደግሞ ከግራ ወደ ቀኝ ከአንደኛው ወደ ሰባተኛው ስሄድ ከግራ ወደ ቀኝ ጸ ጹ ጺ ጻ ጼ ጽ ጾ እሺ ቀጥሎ ያለው ይሄኛው ደግሞ ይሄ ደግሞ ከመጀመሪያው ወደ መጨረሻው ስሄድ ወይም ደግሞ ከግራ ወደ ቀኝ ስሄድ ፈ ፋ ፉ ፊ ፋ ፌ ፍ ፎ እሺ አሁን ደግሞ ወደኋላ እመለሳለሁ። ወደኋላ ስመለስ
ከሰባተኛው ወደ አንደኛው ማለት ነው። ፎ ፍ ፌ ፋ ፊ ፉ ፈ በድጋሜ ከመጀመሪያው ወደ መጨረሻው ስሄድ ማለትም ከግራ ወደ ቀኝ ስሄድ ፈ ፉ ፊ ፋ ፌ ፍ ፎ ቀጥሎ ያለው ይሄኛው ደግሞ ጸ ጹ ጺ ጻ ጼ ጽ ጾ ወደ ኋላ እመለሳለሁ። ከሰባተኛው ወደ አንደኛው ማለት ነው። ወደ ኋላ ስመለስ ጾ ጽ ጼ ጻ ጺ ጹ ጸ በድጋሜ ከመጀመሪያው ወደ መጨረሻው ሰድ ወይም ደግሞ ከግራ ወደ ቀኝ ሰድ ደግሜ ጸ ጹ ጺ ጻ ጼ ጽ ጾ እሺም ይሄን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት ከርሰሩን እየተከተላችሁ እያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል መለየት ትችላላችሁ ማለት ነው። ስለዚህ የእያንዳንዱን ሆሄ የአማርኛ መስታዊ ፊደላት ወይም ሆሄያትን ድምፃቸውና ቅርጻቸውን ለየን ማለት ደግሞ አማርኛን በቀላሉ ማንበብና መጻፍ እንችላለን ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው ከርሰሩን ተከትላችሁ በደንብ ብታዩትና ብታዳምጡት ትማሩበታላችሁ፣ ታተርፉበታላችሁ። ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሸር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ ቸርን ሰንብት። መልካም ጊዜ፣ መልካም ቀን